የታሪካችን ዋና ገጸ ባህሪ የሆነችው አሊስ በቤቷ ውስጥ በከፈተችው ትንሽ የፎቶ ስቱዲዮ ውስጥ በውብ ሞዴሎች ተከባ ፎቶ በማንሳት ስራዋን ትቀጥላለች። ነገር ግን ይህ የሙያ ገጽታ እሷ ከነሱ አንጻር ወፍራምና ተራ መሆኗን በየቀኑ ስለሚያስታውሳት በራስ መተማመኗ ላይ ትልቅ ጠባሳ ጥሎ ያልፋል። ከዚህም ባሻገር በዙሪያዋ ያሉ ሰዎች ሰውነቷን እንደ ጉለት እየቆጠሩ ሲያገሏት የብቸኝነት ስሜቷ ከቀን ወደ ቀን እየተባባሰ ይሄዳል። ይህንን የውጭ ገጽታዋን ለመቀየርና በሰዎች ዘንድ ተቀባይነትን ለማግኘት ተደጋጋሚ የክብደት መቀነስ ሙከራዎችን ብታደርግም ውጤት አልባ የሆነው ልፋቷ ተስፋ እንድትቆርጥ ሲያደርጋት ቀልቧን ወደ ሌላ አቅጣጫ በመስደድ የወቅቱን የታዋቂ ሰዎች ዜና መከታተል ትጀምራለች። በዚህም ሂደት ውስጥ አንድ ምርጥ ወንድ በምናቧ የሳለችውንና በውበቱ ልቧን የሰረቀው ተወዳጁን ተዋናይ ዋንግን ትመለከታለች። ይሁን እንጂ ስለ ዋንግ የተጻፈውን አንድ ጽሑፍ በጉጉት ስታነብ እሱ የሚወዳት ሴት ከ45 ኪሎ ግራም መብለጥ እንደሌለባት የሚገልጸውን መስመር ስታይ የራሷ ክብደት ከዚህ ቁጥር በእጅጉ የራቀ መሆኑን በማሰብ በቅስፈት የነበራት ተስፋ ሁሉ እንደ ጭስ በኖ የብስጭትና የሐዘን ማዕበል ልቧን ያናውጠዋል። ይህንን የተመለከተችው የቅርብ ጓደኛዋ ዡኦ አሊስ በማይጨበት ህልም ራሷን ከምትጎዳ ይልቅ ከአንደኛ ደረጃ ትምህርት ቤት ጀምሮ እንደ ጥላ ሲከተላት የኖረውና ሁሌም ከጎኗ የማይጠፋውን ደግ ጓደኛዋን ሃንን እንድታስብ አዲስ ሀሳብ ትሰነዝርላታለች። አሁን ላይ በዘፈንና በሙዚቃ ፕሮዲሰርነት የዝና ማማ ላይ የተቀመጠው ሃን ከአሊስ ጋር ያለው ወዳጅነት ግን ከድሮ በበለጠ መልኩ ዛሬም እንደጠነከረ ይቀጥላል። ይህንን እንደ ምቹ አጋጣሚ የምትመለከተው ጓደኛቸው ዡኦ አሊስ ከሃን ጋር የፍቅር ግንኙነት እንድትጀምር ሀሳቧን ታጋራታለች። አሊስ በበኩሏ ሃንን የምታየው እንደ ጓደኛዋ ብቻ መሆኑን በመግለጽ ሀሳቡን ውድቅ ብታደርግም በውስጧ ግን ከባድ የፍቅር ስሜት ይይዛታል። ነገር ግን እንደ ሃን ያለ ዝነኛ ኮከብ እሷን የመሰለች ወፍራም ሴት በፍጹም ለፍቅር እንደማይመርጣት በማሰብ እውነተኛ ስሜቷን ከራሷ በቀር ማንም እንዳያውቅ በልቧ ውስጥ ትቆልፍበታለች። ዡኦ የቅዳሜ ስፖርት ልምምዳቸውን ስታስታውሳት አሊስ ከሃን ጋር ለመገናኘት በደስታ እየተቻኮለች ከወጣች በኋላ ትዕይንቱ የሁለቱን የማይነጣጠል ጓደኝነት መሰረት ወደ ጣለው የመጀመሪያ የትውውቅ ታሪካቸው ወደ ኋላ ይመልሳል። ያኔ በሰውነቱ ወፍራም የነበረውን ሃንን የትምህርት ቤት ጓደኞቻቸው በተደጋጋሚ ሲያገሉትና ሲያንገላቱት እሱ ግን እነሱን ለመጋፈጥ ድፍረት በማጣት በዝምታ ሰቃዩን ይውጣል። በዚህ ቅጽበት ነው አሊስ እንደ ግንብ አውራ ከየት መጣች ሳትባል በመካከላቸው ገብታ በድፍረት ከሚያንገላቱት ልጆች የምትከላከልለት። ከዚያሽ ቀን ጀምሮ ጓደኝነታቸው እየጠነከረ ሲሄድ የሃንን ድብቅ የሙዚቃ ችሎታ ለመጀመሪያ ጊዜ በማስተዋል የሙዚቀኛነት ህልሙን እንዲያሳካ የምታበረታታውም አሊስ ራሷ ትሆናለች። ትዕይንቱ ወደ አሁኑ ጊዜ ሲመለስ አሊስ እና ሃን አብረው ስፖርት ሲሰሩ ይታያሉ። ይሁን እንጂ ከግማሽ ሰዓት ልምምድ በኋላ አሊስ በድካም ስለምትዝል ሳሩ ላይ ረጋ ብላ ትዘረራለች። ስፖርታቸውን ከጨረሱ በኋላም ወደ ጣፋጭ ልምምዳቸው በመግባት የጎዳና ላይ ምግቦችን እየቀመሱና የፈለጉትን ሁሉ እየበሉ ቀናቸውን በደስታ ያሳልፋሉ። በዙሪያቸው ያሉ ሰዎች ከአንድ ተራ ሰው አቅም በላይ የሆነውን የአሊስን የመመገብ ችሎታ ሲመለከቱ ቢደነቁም ሃን ግን ለዚህ ጉዳይ ምንም ትኩረት ሳይሰጥ ሁልጊዜም ሂሳቡን በደስታ ይከፍልላታል። ከዚህም አልፎ በእርሱ እይታ ምን ያህል ቆንጆ እንደሆነች ደጋግሞ በመንገር ባላት ተፈጥሯዊ ማንነት የበለጠ በራስ መተማመን እንዲኖራት ሁልጊዜም ያበረታታታል። አዲስ ልብስ የመግዛት ሀሳብ ለአብዛኛው ሰው አስደሳች ቢሆንም ለአሊስ ግን ከራሷ ክብደት ጋር የምትታገልበት መራራ ፈተና ይሆንባታል። ወደ አንድ ሱቅ ስትገባ አይኗን በሳበው ነጭ ቀሚስ ውበት ተማርካ ለመለካት ብትሞክርም በሰውነቷ ግዝፈት ያልተመጠነው ቀሚስ ቁልፎቹ ተበጥሰው በመውደቃቸው ላበላሸችው ልብስ ዋጋ ከፍላ እንድትወጣ ትገደዳለች። በሌላ ጊዜ ሃን ለልደቷ ምን እንደምትፈልግ ሲጠይቃት አሊስም ሌላ ምንም ሳታመነታ ከልቧ የመነጨውን ምኞቷን ታጋራዋለች። ይህም ከአንድ መልካም ወጣት ጋር የፍቅር ቀጠሮ መያዝ ይሆናል። ከዚያም ወደ ቤቷ ስትመለስ በመንገድ ላይ የቆሰለች ጥንቸል ስታገኝ ለእንስሳዋ ባደረባት ጥልቅ አዘኔታ ቁስሏን ልታክምላት ይዛት ስትገባ ትኩረቷ ሁሉ በህመሟ ላይ ስለነበር የጥንቸሏ አይኖች ውስጥ የሚንቦገቦገውን እንግዳ ብርሃን በፍጹም አታስተውለውም።
በሚቀጥለው ቀን ጠዋት ከእንቅልፏ ስትነቃ የቤቷ በር በብዙ ሕዝብ ተሞልቶ ስታይ በድንጋጤ ምን እንደተፈጠረ እንዳለ መረዳት ያቅታታል። ብዙም ሳትቆይ የሕዝቡ መሰብሰብ ምክንያት የምታደንቀው ዝነኛ አርቲስት ሃንግ ስቱዲዮ ለመከራየት በመሆኑ ስትረዳ የምትወደውን አርቲስት በአካል ማየት እድል በማግኘቷ ልቧ በሐሴት ይሞላል። ይህን ሁሉ ከእውን ዓለም የራቀ ህልም እስኪመስላት ድረስ በሀሳቧ ታወጣሳለች። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ሃንግ በድንገት ከህዝቡ መካከል አልፎ ከፊቷ ሲቆም አይታ የማታውቀው ህልሟ ሳይሆን አይኗ እያየው ያለ እውነት መሆኑን ታረጋግጣለች። ሃንግ ወደ እሷ ቀረብ ብሎ የአይኖቿን ውበት ካደነቀላት በኋላ የውበቷ ከተስተካከለ የሰውነት ቅርጽ ጋር ቢደመር ኑሮ ለሞዴሊንግ ፍጹም እንደምትሆን ይነግራታል። አሊስ በዚህ ያልጠበቀችው ውዳሴ ልቧ በደስታ እየዘለለ ሳለ የሃንግ ረዳት አለቃውን ከእርሷ እንዲርቅ ሲያስጠነቅቀው ጆሮዋ ጥልቅ ይላል። ረዳቱም የእርሷ የማይማርክ ገጽታና ግዝፈት በሃንግ ዝና ላይ የሚያመጣውን አሉታዊ ተጽዕኖ በማንሳት አለቃውን ያሳስባል። የሰማችው ነገር ልቧን በሐዘን ሲሰባብረው ለሃንግ ብቁ ሆና ለመገኘት በሚነድ ፍላጎት ራሷን ለመቀየር ቆርጣ ትነሳለች። ይህንንም ለማሳካት ክብደቷን መቀነስ የመጀመሪያውና ወሳኙ እርምጃዋ እንደሆነ ታስባለች። ወዲያውኑም ከዚህ ቀደም አይታ በማታውቀው ጥብቅ የአመጋገብ ስርዓት ውስጥ ራሷን በማስገባትና አድካሚ የሆነውን የአካል ብቃት እንቅስቃሴዋን እጥፍ ድርብ በማድረግ ለውጥ ለማምጣት ትጥራለች። ነገር ግን ይህ ሁሉ መስዋዕትነትና ልፋቷ በ2 ፓውንድ ብቻ ተወስኖ ሲቀር የሙጥኝ ያለችው የተስፋ ጭላንጭል ከእጇ ላይ የተበተነ ተስፋ መቁረጥ ውስጥ ይከታታል። በዚያችው ሌሊት አሊስ በከፍተኛ ብስጭትና የሁሉም ነገር ፍጻሜ በሆነ ስሜት ውስጥ ተውጣ ሳለች ከጎኗ የማትጠፋውና የምታክማት ትንሽ ጥንቸል በድንገት ወደ በሩ እየሮጠች እየጠቆመች መዝለል ትጀምራለች። ይህም እንቅስቃሴዋ አንድ ሚስጥራዊ ቦታ ልትነግራት እንደምትፈልግ በመግለጽ ያሳብቅባታል። እሷም ግራ በመጋባትና በጉጉት ስሜት ጥንቸሏን ስትከተላት እንስሳዊቷ መሪዋው ሰው ወደማይኖርበት አንድ አሮጌና ፈራርሶ ወደሚታይ ቤት ይዛት ትገባለች። ነገር ግን ወደ ውስጥ በዘለለችበት ቅጽበት የአሊስ ሰውነት በማይታመን አስማት በቤቱ ወለል ውስጥ እየሰጠመ አይኗን ስትገልጥ ራሷን ፈጽሞ ሌላ ዓለም ውስጥ ታገኘዋለች። በዚህ አይታ በማታውቀው እንግዳና ሚስጥራዊ ዓለም ውስጥ የልቧን ምኞት ሊያሟላ ይችላል የተባለበትን አስማታዊ ፈሳሽ የሚሰጣትን አንድ አዛውንት ታገኛለች። ከዚያም ወዲያውኑ ከአስደናቂው ዓለም በመውጣት ወደ ቀድሞ ሕይወቷ ትመለስና ያንን ተአምራዊ ፈሳሽ በእጇ ይዛ ወደ መኝታ ክፍሏ ትመራለች። የለውጥ ጉጉቷና ተስፋዋ እየገፋት ከፈሳሹ ጥቂት ተጎንጭታ ቀጣዩን ቀን በታላቅ ጉጉት መጠበቅ ትጀምራለች። የነገው ጠዋት ለአሊስ ከወትሮው የተለየና አስደማሚ ዜና ይዞላት ይመጣል። ከእንቅልፏ ስትነቃ ሰውነቷ ላይ ያየችውን ለውጥ ማመን እስኪያቅታት ድረስ ሰውነቷ በሚያስደንቅ ሁኔታ ቀጭንና ማራኪ ሆኖ ታገኘዋለች። ይህ ሁሉ በእውን መሆኑን እየተጠራጠረች ባለችበት ቅጽበት ከሃንግ ረዳት ስልክ ይደወልላትና ከዚህ ቀደም የተነሳችውን ፎቶዎች እንድትወስድ ወደ ሃንግ መኖሪያ ቤት ትጠራለች። ትልቁ ችግር ግን አሁን ላይ ልብሶቿ በሙሉ ሰውነቷ ላይ ሽብሽብ ብለው መታየታቸው ሲሆን አማራጭ ስታጣ ያንን ገዝታ ያስቀመጠችውን ነጭ ቀሚስ ስትለብሰው ከውብ ሰውነቷ ጋር ልክክ ብሎ ይታያል። በዚህ አስደናቂ ውበቷ ተሞልታ ወደ ውስጥ ስትወጣ በመንገድ ላይ የሚያውቋት ሰዎች እንኳን በአዲስ እንስትነት ሲመለከቷት ያዩዋት ወንዶች ሁሉ በውበቷ ተማርከው አፋቸውን ከፍተው ይቀራሉ። የሃንግ ግቢ ስትደርስ ረዳቱን እንዳገኘችው ሃንግ ከአሊስ ጀርባ ሆኖ ውበቷን በማድነቅ አይኑን ከላዩ ላይ ማንሳት ተስኖት ይጠብቃታል። ነገር ግን ይህ የደስታ ቅጽበት ብዙም ሳትቆይ በድንገት የእጆቿና የጡቶቿ መጠን መጨመር ሲጀምር የአስማቱ ኃይል ቀስ በቀስ እየከዳት እንደሆነ ትረዳለች። በሰዓታት ውስጥ ወደ ቀድሞ ግዙፍ መልኳ እንደምትመለስ ስለምታውቅ በከፍተኛ ፍርሃትና መደናገጥ ውስጥ ሆና ከቦታው ትፈረጥጣለች። በዚያው ምሽት አስማታዊውን ውሃ በድጋሚ ተጠቅማ ወደ ቀድሞ ውበቷ እንደተመለሰች ሊጠይቃት የመጣው ሃን ይህንን ድንገተኛ ለውጥ ያስተውላል። እሱ ግን በዚህ አይነቱ ፈጣንና ተፈጥሯዊ ባልሆነ ለውጥ ደስተኛ እንዳልሆነ ሲነግራት አሊስ ስለ አስማታዊ ውሃ ሚስጥርና የለውጡ ቆይታ ለ10 ሰዓት ብቻ መሆኑን ትነግረዋለች።
ምንም እንኳን የጊዜው ማጠር ቢያሳስባትም እንደ ተምሳሌት የምታየውንና የምትመኘውን የሃንግን ፍቅር ለማግኘት ስትል ውሃውን መጠቀሟን ለመቀጠል ትወስናለች። በሌላ በኩል ሃን አዲስ አልበም ለመልቀቅና የሙዚቃ ቪዲዮ ለመስራት በዝግጅት ላይ እያለ ኤጀንሲው ሃንግን እንደ ወንድ ሞዴል ሲቀጥር፣ ሃንግ ግን ለቪዲዮ የተመረጠችው ሴት ሞዴል ቆንጆ አይደለችም በሚል ሀሳቡን አጥብቆ ይቃወማል። ልክ በዚህ ውጥረት መሃል አሊስ ከሃንግ ጋር ለመገናኘት ስትመጣ በውበቷ የተማረከው ሃንግ ወዲያውኑ ዳይሬክተሩን በማናገር የሴት ሞዴሏን በሷ ያስቀይራታል። ሃን በሀሳቡ ባይስማማም የዳይሬክተሩ ውሳኔና የሃንግ ግፊት ተደርቦበት ሳይወድ በግዱ ለመስማማት ይገደዳል። የቪዲዮ ቀረጻው በቀጣዮቹ ሳምንታት እየገፋ ሲሄድ የሃንግና የአሊስ ቅርርብ በሚያስገርም ፍጥነት ያድጋል። በተለይም ስሜታዊ ትዕይንቶችን በሚያቀርቡበት ቅጽበት በመካከላቸው የሚፈጠረው የማይታይ የኃይል መስመርና ጥልቅ ስሜት በቦታው የተገኘውን እያንዳንዱን ሰው ቀልብ መግዛቱ አይቀሬ ይሆናል። በቀረጻው ስፍራ የደስታ ድባብ ቢያንዣብብም ከሃን በስተቀር የሁሉም ፊት በፈገግታ ያበራል። እሱ ግን ከቀን ወደ ቀን በሚያንገበግበው የቅናት እሳት ልቡ እየተንበለበለ አንድ ምሽት ላይ አሊስንና ሃንግን ከሲኒማ ቤት እስከ ራት ግብዣቸው ድረስ ጥላ ሆኖ ይከተላቸዋል። ምሽቱ እየገፋ አሊስ ወደ ቤቷ ለመምራት ብታስብም የሃንግ ግፊት ግን ከእሱና ከጓደኞቹ ጋር በአይነቱ ለየት ያለ ግብዣ ላይ እንድትገኝ ያስገድዳታል። እሷም የልቧ ሳይፈቅድ በግድ ፈቃደኛ ትሆናለች። ነገር ግን በግብዣው ላይ ብዙም ሳትቆይ የሰውነቷ አስደንጋጭ ክህደት ይጀምራል። እጆቿ ቅርጻቸውን እየለቀቁ መስፋት ሲጀምሩ ድንጋጤዋን ከሰው እይታ ለመሰወር በከፍተኛ ፍጥነት ወደ ሽንት ቤት ታመራለች። በዚያውም ውስጥ ሰውነቷ በቅጽበት ወደ ቀድሞ ወፍራም ገጽታዋ ሲመለስ ስታይ ዓለም የተደፋባት ይመስላል። በተሰበረ ልብና ፊቷን ባጠበው እንባ ከሰው ለመደበቅ ራሷን ስትሸሽግ፣ ከውጭ ግን የሃንግና የጓደኞቹ ልብ በአሊስ መጥፋት በጭንቀት መዋለል ይጀምራል። የአሊስ ሚስጥር እንደተጋለጠ የተረዳው ብቸኛው ሰው ሃን ይሆናል። እናም ሃንግና ሌሎቹን ከማየታቸው በፊት ከቦታው እንድታመልጥ ሊረዳት በማሰብ አንድ ትልቅ የመስኮት አልባሳት ይዞ እሷን በሚፈልግበት ወቅት በመንገዱ ላይ የሚያገኛቸውን ወፍራም ሴቶች በፈገግታ ሰላምታ ሲሰጥ የሃንግ አይን ውስጥ ይገባል። ሃንግንም ወዲያውኑ ሃንን ወደ ጎን ወስዶ ዝናውን እንዳያበላሽበትና ከውብና ማራኪ ሴቶች ጋር ብቻ እንዲታይ ሲያሳስበው ይህንን ልብ ሰባሪ ቃል በድብቅ የምታዳምጠው አሊስ የቀራት የመጨረሻው የተስፋ ጭላንጭል ሲጠፋባት ይሰማታል። የሰዎችን ዋጋ የሚመዝነው በውስጣዊ ማንነታቸው ሳይሆን በውጫዊ ገጽታቸው ብቻ መሆኑን የተረዳችው አሊስ ልቧ ከባድ ሐዘን ተሰባብሮ ሃን ባመጣላት የመስኮት ልብስ ውስጥ ማንነቷን በመደበቅ ከቦታው ትሸሻለች። በመቀጠልም ሃን በራሱ መኪና ወደ ቤቷ ሲያደርሳት ካለፈው ማንነቷ በእጅጉ መለወጧን ከገለጸላት በኋላ የማንኛውንም ወንድ ልብ ለመስረቅ ውጫዊ ገጽታዋን መቀየር እንደማያስፈልጋትና እውነተኛ ማንነቷ ብቻ በቂ እንደሆነ ሊያሳምናት ይሞክራል። ነገር ግን የአሊስ ልብ የሃንን ቃላት በቀላሉ ሊቀበል አይችልም። ምክንያቱም በቀድሞ ወፍራም ሰውነቷ ምክንያት እሱም እንደ ሌሎቹ ሁሉ ሊቀርባት እንደማይፈልግ ሕመም የታጀበለት ትውስታዋ ያስታውሳታል። ይህም በልጅነት ልቧ ለሃን የነበራትን ንጹህ የፍቅር ስሜት ከአሁኑ የይስሙላ ቃላቱ ጋር እያነጻጸረች ያንን ስሜት በውስጧ ለዘላለም ለመቅበር እንድትወስን ያደርጋታል። ይህ በእንዲህ እንዳለ ሃን ለቅርብ ጓደኛው ከአሊስ ጋር በፍቅር መውደቁን በደስታ ሊያበስረው፣ ጓደኛው በበኩሉ ከአሊስ ወዳጆች እንደሰማው እሷ ለሱ ከጓደኝነት የዘለለ ምንም አይነት ስሜት እንደሌላት የሚገልጽለትን ልብ ሰባሪ ወሬ ይዞለት ይመጣል። በዚህም የተነሳ የሁለቱ ወጣቶች ታሪክ ገና ሳይጀመር በተሳሳተ መረጃና በስውር የልብ ስብራት ጥላ ስር ሊያልፍ ወደሚችልበት አቅጣጫ ያመራል። ከዕለታት አንድ ቀን ምሽት ሃን ከሙዚቃ ዳይሬክተሩና ከሌሎች የሥራ ባልደረቦቹ ጋር እራት ላይ እያለ ባልጠበቀው ሁኔታ ከሃንግ ጋር ይገጣጠምና በአሊስ ሰበብ በመካከላቸው የጋለ ቃላት ምልልስ ይፈጠራል። በዚህ ቅጽበት ሃን የአሊስን ስሜት ለመፈተን በሚል መልኩ ሃንግን ለሚሰጠው ምላሽ ምንም አይነት ስጋት ወይም ጉጉት እንደሌላት በቀጥታ ይጠይቃታል። ወደ ቤት በሚመለሱበት መንገድ ላይ ሃን ስለ እውነተኛዋ አሊስ ማንነት
በጥልቅ ግራ መጋባት ውስጥ ሆኖ ሲያብሰለስል፣ አሊስ በበኩሏ አንገቷን እንዳቀረቀረች እሱ ገና የሁለተኛ ደረጃ ተማሪ ሳለ ልክ እንደዚሁ ሌሎችን በውጫዊ ገጽታቸው የለካ እንደነበር የሚገልጽለትን ያልጠበቀውን እውነት ትነግሯለች። ይህ ንግግሯም ሃንን በቅጽበት ወደ ቀድሞ ማንነቱ በመመለስ የጥፋተኝነት ስሜት እንዲሰማው ሲያደርገው፣ አይኖቹም ልክ እሷ ከዚህ ቀደም ካዳነችው ጥንቸል አይኖች ጋር በሚመሳሰል መልኩ በድንጋጤና በፍርሃት ስሜት ያበራሉ። በሌላ ምሽት ከአሊስ ጋር እራት ላይ ተቀምጦ ሳለ ለወደፊቱ ሰውነቷ ቢወፍር ምን ሊሰማው እንደሚችል ጥያቄ ታነሳለች። ነገር ግን ሃንግ ከስሜቷ ይልቅ ለራሱ ህልም ሲያወራ በውስጧ ስትሰጋው የነበረው ፍራቻ እውን መሆኑን ትረዳለች። ይህም ውሳኔዋን በማያዳግም ሁኔታ ያሰፋላታል። በመሆኑም ዘላለማዊ ውበትና ቅጥነት ወደሚያጎናጽፋት አስማታዊ መድኃኒት ስትመለስ ሚስጥራዊው አዛውንት ስለሚያስከትለው ከባድ መዘዝ ቢያስጠነቅቃትም በፍቅሩ የታወረችው አሊስ ግን ሁሉንም ነገር ለመቀበል ዝግጁ ትሆናለች። አሊስ አስማታዊን ፈሳሽ በተጎነጨችበት ቅጽበት ከእርሷ ጋር የነበረው የሃን ውድ ትውስታ ሁሉ ከአይምሮ ላይ እንደ ጉም መበተን ይጀምራል። ቀናት አልፈው የሙዚቃ ቪዲዮ በሚቀረጽበት ዕለት አሊስ በደስታ ወደ ጋዜጣዊ መግለጫው ስታመራ የገጠማት ግን ያልጠበቀችው ነገር ይሆናል። ሁሉም ሰው እንደማያውቃት ሲርቃት ተስፋ የጣለችበት ሃንግ እንኳን ፊቱን ሲያዞርባት ጋዜጠኞች በድንገት ከበው የውሸት ውንጀላ ያዘንቡባታል። ዋናው ከሳቸውም ወደ ሃንግ ለመቅረብ ስትል ሰውነቷ ላይ የፕላስቲክ ቀዶ ጥገና እንዳረገች ይሆናል። ሃንግም የራሱን ዝና ለማዳን ሲል በቅጽበት ፊቱን በማዞር አሊስን ፈጽሞ እንደማያውቃትና ከሌላ ሴት ጋር ጥልቅ ፍቅር ውስጥ እንዳለ ይናገራል። ይህን የሰሙ አድናቂዎቹም በቁጣ ገንፍለው ውሸታምና ተፈጥሯዊ ያልሆነ ውበት አላት ብለው የሚያምኑባትን አሊስ ላይ ውሃ ያዘንቡባታል። ነገር ግን በዚህ ሁሉ ውርደትና ትርምስ መሃል ሃን ከየት መጣ ሳይባል በመድረስ ከሁከቱ በማስወጣት ይዟት ይሄዳል። ነገር ግን ሃን ፈጽሞ እንደማያውቃትና የረዳትን በችግር ላይ ሆና ስላያት ብቻ መሆኑን ስትገነዘብ የመጨረሻ ተስፋዋን ሰንቃ ስልኳን ታወጣለች። ዓላማዋን በአንድ ወቅት ምን ያህል የቅርብ ጓደኛሞች እንደነበሩ የሚያስታውሰውን የድሮ ፎቶቸውን ለማሳየት ቢሆንም በፎቶ ላይ የነበረው የድሮ ፊቷ ቀስ በቀስ እየደበዘዘ ሲመጣ ትመለከታለች። በዚህ ቅጽበት ማንነቷን በሙሉ እያጣች እንደሆነ በመረዳት ልቧ ተሰብሮ በከፍተኛ ዋይታና ለቅሶ ውስጥ ትገባለች። ሃን የአሊስን ድንጋጤ ተመልክቶ እንዳታፍር ወደ ቤቷ ቢልክም እዛ የሚጠብቃት ግን ሌላ የልብ ስብራት ይሆናል። ሃንግ ወደ ቤቷ በሚመጣበት ለግል ዝናው ጥቅሙ ብቻ ሲጠብቃት እንደነበር በማሳየት እውነተኛ ማንነቱን ይገልጥባታል። ይህ የመጨረሻ ክህደት አሊስን ከእንቅልፏ የሚያነቃ ሲሆን ወዲያውኑ ወደ ሃን ቤት ስታመራ የምታየው ነገር ደግሞ ፍርሃቷን እውን ያደርገዋል። በግድግዳው ላይ ተሰቅሎ የነበረው የድሮ ፎቶ ሙሉ በሙሉ እየደበዘዘ በመሄድ ሊጠፋ አንድ ሐሙስ የቀረው ሲሆን ይህም ሃን ዳግመኛ እሷን ፈጽሞ ላይረሳት እንደሚችል ግልጽ ምልክት ይሰጣታል። ፎቶ ሊጠፋ አንድ እርምጃ ሲቀረው የሚሰማት የሐዘን ጥልቀት ለሃን ያላትን ፍቅርና ይህን ሁሉ ጊዜ ለራሷ ስትዋሽ እንደነበር እንድትገነዘብ ያስገድዳታል። ስለዚህ ማንነቷን ለመመለስ ያላትን ብቸኛ ተስፋ በመሰነቅ በቀጥታ ወደ ምስጢራዊ ሽማግሌ ተመልሳ በመሄድ ሁሉም ነገር ወደ ነበረበት እንዲመለስ በእንባ ትለምናቸዋለች። ሽማግሌውም የአሊስን ከልብ የመነጨ ጸጸትና እውነተኛ ማንነቷን መቀበሏን ሲመለከቱ አንድ የመጨረሻ ዕድል በመስጠት ምኞቷን ይፈጽሙላታል። በቅጽበት ሁሉም ነገር ወደ ነበረበት ይመለስና አሊስ የድሮ ገጽታዋን ስታገኝ በጉጉት የሃንን መኖር ለማረጋገጥ አይኖቿን ወዲያና ወዲህ ትልካለች። በዚህ መሃል ግን ከጀርባዋ የሃን ድምፅ ስሟን ሲጠራ ትሰማለች። እሱም ሁሉንም ነገር ያስታውሳል። ይህ ተአምር በደስታ እንባ እንድትታጠብ ሲያደርጋት የሌላውን ሰው ትኩረት ለማግኘት ብቻ ማንነትን መቀየር ምን ያህል ትልቅ ስህተት እንደሆነ በጽኑ ትገነዘባል። ትዕይንቱ ከአንድ ዓመት በኋላ ወደ ዓለም ይወስደናል። የሃንና የአሊስ ግንኙነት ወደ ጥልቅ ፍቅር ተቀይሮ እናያለን።
ምንም እንኳን አሁን ፍቅረኛሞች ቢሆኑም ያንን ተወዳጅ ልማዳቸውን ማለትም በመንገድ ዳር የሚሸጡ ምግቦችን እየቆረጠሙ መጓዝን አሁንም በደስታ ይቀጥላሉ። ነገር ግን በዚህ ጊዜ አንድ ግልጽ የሆነ ለውጥ ይታያል። አሊስ ክብደቷን በሚገርም ሁኔታ ቀንሳ ውብ ሴት ስትሆን፣ ሃን በበኩሉ በተቃራኒው እጅግ በጣም ወፍሮ እናገኘዋለን። ይህ የውጫዊ ገጽታ ለውጥ ግን በመካከላቸው ያለውን ስሜት ቅንጣት ታህል ስለማይቀይረው ፍቅራቸው ከምን ጊዜውም በላይ ጠንክሮ ይቀጥላል። በመጨረሻም ፊልሙ የሰው ልጅ እውነተኛ ዋጋ በውጫዊ ገጽታው እንደማይመዘን በግልጽ ያስገነዝበናል። ከዚህም ባሻገር ለራስ ስሜት ጀርባን መስጠት ለከንቱ ስቃይ እጅ ከመስጠት ባለፈ በአይናችን ስር የተቀመጠውን እውነተኛ ፍቅርና ቅንነት እንዳናይ አይናችንን እንደሚያሳውር በጉልህ ያሳየናል። ይህ አይነ ስውርነት ደግሞ ከህይወት ልናገኝ የምንችለውን ታላቁን በረከት ራሱ እንዳይመጥልልን ያደርገናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።